አድዋ ዛሬ ናት አድዋ ትናንት የሚለው ልጋብዛችሁ። ጣሊያን ኢትዮጵያን ወራ 5 ዓመት ፍዳዋን በልታ ፍዳችንን ስታበላን አያቴ እሳት የላሰ የውስጥና የውጭ አርበኛ ነበር። በጦር ሜዳ ብትሉ አንድ ባታሊዮን ጦር ጭጭ ምንጭጭ አደርግና ጅግና ሲሉት ኤዲያ ምን አላት ይቺ ይላል። በከተማ ብትሉ ጠላት መኝታ ቤት ሳይቀር የተቀመጠ ሚስጥር ፈልፍሎ ሲያወጣ አጀብ ያስብል ነበር። ታዲያ ባያቴና በቆራጥ አርበኞች ትግል ፋሺስት ኢጣሊያ ከሀገር ከተባረረ በኋላ ለሀገር በሰራው ታላቅ ጀብዱ በድል አጥቢያ ጃንሆይ ራሳቸው አስጠርተው አሁን የጣሊያን ኤምባሲ የሚባለው የተገነባበትን ቦታ በሙሉ ከታላቅ ክብርና ምስጋና ጋር በሽልማት ለአያቴ ሰጡት። አያቴ እዚሁ በሽልማት የተሰጠው ቦታ ላይ ትንሽ ጎጆ ቀለሶና የተረፈው ሜዳ ላይ በቆሎ ዘርቶ ሲኖር አንድ ቀን የጃንሆይ መልእክተኞች ሲገሰግሱ ቤቱ ድረስ መጡና እዚህ በቆሎ የዘራህበት ቦታ ላይ ኤምባሲውን ሊሰራበት ነውና መድረሻ እንፈልግ ብለዋል ጃንሆይ አሉት። ኧረ ውሰዱት ደግሞ ለሞላ ቦታ አላቸው። ትንሽ ቆይቶ ይሄ ግን ኤምባሲውን ያላችሁት ነገር መንገር ነው ሲል ጠየቀ። አይደለም። አሃ ተማሪ ቤት መሆን አለበት። አይደለም። ሀዲያ ምንድነው በተስኪያን ይሆን እንዴ? ኤው ኤምባሲውን ማለት ንጉሱ የፈቀዱላቸው የውጭ ሀገር መኳንንትና መሳፍንት አገራቸውን ወክለው የሚቀመጡበትና አንዳንድ የመንግስት ስራዎችን የሚያከናውኑበት ማረፊያ ነው። በቃ አዎ በቃ እኮ ፈረንጆች ይሄን ሁሉ ቦታ አጥረው ቁጭ ሊሉ። አዎ ይሄ ኤምባሲውን የወከላቸው ሀገር እኮ የማይደፈር ግዛት ነው። ሀዲያ ድንበራችን ላይ ያባርነነውን ጠላት መናገሻችን ላይ አርደንለት ጋርደንልን እናስቀምጠው ነው በሉኛ። መልእክተኞቹ አያቴ ላይ ሳቁበት። ስለ ኤምባሲ ያለው ዕውቀት አነስተኛ መሆኑን በመገንዘባቸው ለድፍን 2 ሰዓት ስለ ኤምባሲ ተግባርና ለሀገራችን ስላለው ጠቀሜታ በዝርዝር አውጉት። ተግባብተው ሊለያዩ ሲሉ ግን ነገር ተበላሽ፣ ጉድፈላ፣ አገር ተሸበረ። ድንገት ነው ነገሩ የተመሰቃቀለ። ከሆነስ ሆነና የማን አገር ኤምባሲውን ነው ሲል ጠየቀ አያቴ። የጥሊያን አይሉትም ሲመልሱ ጥሊያን እኮ ጥሊያን የፋሺስት የነበረው እንዴታ አሁን እኮ በሰላም መጥቷል። አያቴ ሰይጣኑ ተነሳ። ተንደርድሮ ምንሽሩን መጅረት አረገና ለግማሽ ሰዓት ያህል ፎክሮ ሲያበቃ አረ እንዶ ባንዳ ሁላ ብሎ የጃንሆይ መልእክተኞችን ማሳደድ ጀመረ። ጥሎብን መከተል እንወዳለን። መንገድ ላይ ድንገት አያቴን ያዩ ሁሉ ገና የአርበኝነት ስሜቱ ያልበረደላቸው እንዲሁም አርበኝነት ያመለጣቸው እንደገና እድሉን አገኘን በማለት ምንሽራቸውን አፈፍ እያረጉ ያዘው አረ ያዘው እያሉ ቢሳ ቤስቲን ነገር ላይ ተቀማቸው አያቴን ተቀላቅለው የንጉሱ መልእክተኞች ማሳደድ ጀመሩ። መጀስ አዲስ አበባ እንደዛን ቀን ተፎክሮባትም ተሸልሎባትም አያቅም ይላሉ ሁኔታውን ያዩ የታዘቡ። አያቴ ቁጣው መለስ ሲል ዞሮ ቢመለከት ድፍን የአዲስ አበባ ወንድ ተከትሎታል። ምን ሆናችሁ ቢላቸው አይ ሩጫው ወደ ቤተ መንግስት መሆኑን ስንሰማ ነው የተከተልናችሁ አይሉም። አያቴ የተከታዩን ብዛት አየና በዛው ሸፈተ። ስሙም የገነነ ሽፍታ ሆነ። ስሙ ከተጠራ እንኳን ኢትዮጵያ ምድር ያሉት ሮም የተቀመጡት ጣሊያኖች ወባ እንደያዘው እየተንዘፈዘፉ ንስሐ ይገባሉ። ጭራሽ የኤምባሲው ግንባታ ሲጀመር በወርም በሳምንትም በልሲለው በየ3 ቀኑ ብቅ እያለ ይህን ጣሊያን ይፈጀው ጀመር። ጃንሆይ በበኩላቸው አያቴን በዲፕሎማሲ ማሳመን መርጠው መልእክት ላኩበት። በድፍረት ከነጎፈር ጸጉሩና ከነምንሽሩ ፊታቸው ቀርቦ ጃንሆይ ትናንቴን ፋሺስት እንኳን አባረርከው ብለው የሸለሙኝን ቦታ ዛሬ ከኔ ነጥቀው ላባረርኩት ሰላቶ በመስጠቱ ተቀይሜዎታለሁ። አምላክን ተቀይሜዎታለሁ። እንዴት ነው ነገሩ? እዚች ሀገር እኮ አባራሪው ከተባራሪው ተደባለቀው ዳር ላይ ያባረረነው ከመሃል ያባረረን እኮ ተቸገርን።
ጃንሆይ በጥሞና ሲያደምጡት ቆዩና ቅሬታህን ሰምተናል፣ ካንተ የሚበልጥብን የለም። ያው አንተ ዳር ላይ ልክ ያስገባቸው ናቸው ዛሬ ወዳጅነታችንን ፈልከው በንብርክክ ደጅ ጠኑ። እንደምታውቀው ጀግና በጠብ የመጣበትን እንጂ በፍቅር የመጣን አይነካም አሉና የአያቴን ቁጣ በረዷት። በላሁን በቃ ለማን ብለህ መሬትህን ጥለህ ትሄዳለህ? እነሱ እያዩህ ይሸማቀቁ እንጂ ብለው እዛው ኤምባሲው ጎን ለአያቴ ሰፊ ቦታ ሰጡት። እርቅ ወረደ። ንጉሱ ብልህ ነበሩ። አንዳንድ አያቴን ይጠሩትና ጎረቤቶችህ ሰላም ናቸው ብለው ይጠይቁታል። አያቴን ሰላ ያደረጉት። እንግዲህ የአያቴ ጎጆና የጥልያን ኤምባሲ በግንብ አጥር ብቻ ነበር የሚለያዩት። አያቴ ጥልያኖቹን ባያቸው ቁጥር ደሙ እየፈላ አረ ወይ ነዶ፣ አረ እንደ ማንም ፋሽስት ጋር እንዴ ትከሻ ለትከሻ እየተገፋው ልኑር እያለ በብስጭት ሲግል፣ ሚስቱ ወይዘሮ ቤልጂግ መኮንን የፊት አውራሪ መኮንን እጅጉ የመጀመሪያ ልጅ ናት፣ እያባበለች ወደ መኝታ ቤታቸው ተወስደውና ከብሽጭቱ አብረዳ በሌላ ጉዳይ ተለኩሰዋለች። አቤት ማባበል ስታውቅበት ገና ስትታይ ነገር ታበርዳለች። እሳት ፈገግታዋ እሳት ያጠፋል። ይቺ ውብና አስተዋይ ሴት ሲበሳጭ ስታባብለው 5 ሴትና 1 ወንድ ልጅ ወለዱ። የብቸኛው ወንድ ልጅ የኔ አባት ነበር። አያቴ ምንም እንኳን የልጆቹን አእምሮ በምክር አርሶና ለስልሶ የጥልያንን ጥላቻ ቢዘራበትም አልጸደቀም። በተለይ ሴት ልጆቹ ያማረ መሂና ይዘው የሚገቡና የሚወጡ የጥልያን ጎረምሶች ላይ ልባቸው አልጨክን እያለ አይናቸውም እየተንከራተተ አስቸገረው። ጭራሽ ለይልህ ብለው ከአባቴ በስተቀር ሁሉም ሰላቱ አግብተው ቁጭ አሉ። በዚሁ ብስጭት ሙሉ ቦታውን ለአባቴ ብቻ ወርሶና ጥልያን ያገቡ ልጆቹን ሁሉ ክዶ ምስኪን አያቴ በደም ግፊት ድፍት አለ። አባቴም ሙሉ የምትባል ውብ ሴት አግብቶ እዚሁ ነገረኛ የውርስ ቦታ ላይ ቤት ሰርቶ መኖር ጀመረ። ሙሉ ማለት እናቴ ናት። እንግዲህ እናቴ ሙሉ መቼስ ወላ በቁንጅና ወላ በባህሪ ቢባል ይሄ ቀረሽ የማይሏት ውብ ናት። ስትገባ ስትወጣ ተመልካቿ ብዙ የሚመኛት እልፍ ነበር። አባቴ ታዲያ እናቴ ስትደነቅና ስትሞገስ ደስ ቢለውም ከተመልካቹ ሁሉ ደሙን የሚያፈላው የጥልያኖቹ አስተያየት ነበር። እንግዲህ ጥልያኖች እናቴ ስታልፍ ፊታቸው እንደ ቲማቲም ቀልቶ አፋቸውንም አይናቸውንም በጣም ገልጠው በአጥራቸው ላይ የተንጠላጠሉ ባጉል ምኞች ሲመለከቷት አባቴ ይበሳጫል። በላቸው ይለዋል። ደግሞ ለማለት አያቴ እንደሆነ ምንሽሩን አውርሶታል። መታገስ ደግ ነው ብሎ ነው እንጂ መድረሰላቶ ከዘበኛ እስከ አምባሳደር ማፍጠጣቸው ሳያንስ ለደህንነት በሚል ሰበብ ፊታቸውን ወደኛ ግቢ ያዞሩ 4 ካሜራዎችን ተከሉ። እናቴ ግቢ ውስጥ በተንቀሳቀሰች ቁጥር 4ቱም ካሜራዎች ወደ ሄደችበት ተከትሏት ይዞራሉ። አሬ የምታጠባቸው መንታ ልጆች ነበር የሚመስሉት። ሌላ ሰው ሲንቀሳቀስ ግን ካሜራዎቹ ግዑዝ ናቸው ወይ ፍንክች። ካሜራዎቹ የተተከሉ ለደህንነት ይሁን ላጉል ምኞት አባቴ ግራ ገባው። ጭራሽ ጥልያኖቹ ባሳተሙት 1 ዓመታዊ መጽሔታቸው ላይ እናቴ ጎንብሳ አሮጌ የመኪና ጎማ ላይ በተቀመጠ ጥስት ልብስ ስታጥብ ከኋላዋ ያውም አጭር ውስጥ ልብስ ብቻ ለብሳ የሚያሳይ ባለቀለም ፎቶ ተካቶ ነበር። ከእናቴ ፎቶ ጎን አንዲት ጥላ ቢስ ሽርጥ ያሸረጠች ጣሊያናዊት ኮረዳ በዘመናዊ ልብስ ማጠቢያ ማሽን ደገፍ ብላ የሚያሳይ ፎቶ አለ። ከፎቶዎቹ ስር ኢትዮጵያ ከጣሊያን 6 ዘመናዊ የልብስ ማጠቢያ ማሽኖች በርዳታ አገኘች። ይህም የኢትዮጵያውያንን ሴቶች ድካም በመቀነስ ጊዜያቸውን ለሌላ ጉዳይ እንዲያውሉት ይረዳል የሚል ጽሑፍ ሰፍሯል። ሌላው ጉዳይ ምንድነው ሲል አባቴ ያሰበ። እንዴት የሚሽቲን ፎቶ ካለሷም ካለኔም ፈቃድ መጽሔት ላይ ያተማሉ ሲል ተብከነከነ። እንደውም አምባሳደሩን ራሱን ማብራሪያ ኢላልችፈኔ እነዚህ ስልጣን እንበለው ዲሞክራሲውን እንበለው ዘበኛው አጨንቁሮ አባቴን ከተመለከተ በኋላ በሩን ከፍቶ ባለማመን እያየው ምን ፈለክ አለው።
እርዳታ የፈለገ ኢትዮጵያዊ ይሆናል ብሎ ጌታን ጥራው ባልቻ በር ላይ ይፈልጋል ብለው አላባቲ ቆፍጠን ብሎ ዘበኛው ግራ ገባው። ማንን ነው የጥበቃውን አለቃ ነው? ምን ያረግልኛል እሱ አምባሳደሩን ያልኩ አንተ በሂድ ወደዛ ደፋር አባቴን እንዲህ አሉ ባልቻን በመንደሩ የተከበረውን አባቴን እንደ ምጽዋት ፈላጊ የሰላቶቹ ዘበኛ ሂድ ወደዛ አለው። በዛቹ ቅጽበት ከአባቴ የተሰነዘረ ብርቱ ጥፊ ዘበኛው አባቴ እግር ስር ኩርምት አደረገው። የጥፊው ድምጽ ሮም ድረስ ስለተሰማ የወቅቱ የጣሊያን መንግስት ኢትዮጵያ ዓለም አቀፉን የኤምባሲን ሕግና አሰራር በመተላለፍ የተከበረ ዜጋዬን በጥፊ በመደርገም ባድዋ ካደረሰችብን ውርደት የበለጠ ውርደት አድርሳብኛለች ሲል ለተባበሩ መንግስታት ድርጅት አቤት አለ። ጃንሆይም በዚህ ጉዳይ ላይ ማብራሪያ እንዲሰጡ ተጠይቀው በእርግጥ አፍሪካ በአውሮፓውያን ቅኝ ግዛት እየተመሰችበት ባለችበት በዚህ ወቅት ብዙሃን የአፍሪካ ልጆች በቆዳቸው ቀለም ምክንያት በግፍ እየተገደሉና እየተገፉ ባለበት ወቅት በአንዲት አውሮፓዊት አገር ኤምባሲ የጥበቃ ሰራተኛ ላይ ያውም በራሱ ስህተት በተዘነዘረ ጥፊ ዓለም ይህን ያህል መንጫጫቱ ገርሞናል። ይህ ጥፊ የኢትዮጵያ መንግስትን የማይወክል በእለት ግጭት የተከሰተ ድንገተኛ ጥርቀማ በመሆኑ ግለሰቦቹ በቀላሉ ሽምግልና ችግሩን እንዲፈቱት እናደርጋለን። አገራችንም ከጥፊው ባሻገር ለአፍሪካ ብሎም ለዓለም ያበረከተችውን በጎ ተግባር በዚህ ጥፊ ምክንያት ሊጠለሽ አይገባም በማለት ዓለምን ያስደነቀ አገሬውን ያኮራ ንግግር አደረጉ። በዚህ ወነተርክ መሃል የእናቴ ፎቶ ጉዳይ ተደበሰበሰ። በጥሊያኖች ተንኮል እልህ የተጋባው አባቴ ልጆቼ ስለበረከቱ ፎቅ ቤት ሰራሉሃልና ማንንም ሳያስፈቅድ ባለ 2 ፎቅ ቪላ ወደ ኤምባሲው አጥር አስጠግቶ መስራት ጀመረ። ይሁንና ጥሊያኖች ለደህንነታችን ያሰጋናል በማለት ክስ አቀረቡ። ኤምባሲ ጎን ፎቅ መስራት ክልክል ነው ተብሎ አባቴ ታገደ። አገሬ ላይ እስከ ጨረቃስ ፎቅ በሰራ ምን አገባችሁ አላባቴ። ለወዳጃችን የጣሊያን መንግስት ስጋት ስለሚፈጥር ለደህንነታቸውም ስለሚያሰጋ ይፈቀድልህም አቶ አሉት ባልቻ። አየሄ እነሱን ለመግደል ማን ፎቅ ይሰራል? ውቤ በረሃ ሲያውደለድሉ አይደለም ይውሉ። ስርዓት ጌታው ከእንግዶቻችንን ማክበር የእያንዳንዱ ኢትዮጵያዊ ግዴታ ነው። ጉዳዩ በጣም ተጋነነና በአባቴና በጣሊያኑ አምባሳደር መካከል የሁለትዮሽ ድርድር ቢካሄድ የተሻለ ነው በማለት በጃንሆይ ልዩ አማካሪዎች አስተባባሪነት በጣሊያን መንግስትና በአባቴ ባልቻ መካከል ታሪካዊ ድርድር ተካሄደ። የድርድር በታሪክ አንቀጽ 17 እኛም መስኮታችንን አንከፍትም እናንተም ሚስቶቻችንን አትዩ በመባል ይታወቃል። የውሉ ዋና ነጥቦች አንቀጽ 1 አቶ ባልቻ ደንበቀ ኤምባሲያችን ጎን የሚሰሩት ፎቅ መስኮቱ ወደ ጣሊያን ኤምባሲ ላይዞር ከዞረም ላይከፈት። አንቀጽ 2 ጣሊያኖች ወደ ኤምባሲው ሲገቡና ሲወጡ አሁን ያሉትንም ሆነ ወደፊት የሚወለዱትን ያቱ ባልቻ ሴት ልጆችን በቃልም ይሁን በድርጊት ላይ ተናኮሱ በመኪናም ይሁን በገር በር ላይ እንጎማለሉ ሆን ብለው ስሜት ቀስቃሽና አማላይ ድርጊት ላይ ፈጽሙ እያለ ይቀጥልና አንቀጽ 17 ወደ አቶ ባልቻ ቤት የዞሩት የኤምባሲው የቪዲዮም ይሁን የፎቶ ካሜራዎች ሙሉ በሙሉ ሊነሱ ይላል። የዚሁ ለ17ኛው አንቀጽ የጣሊያንኛ ትርጉም ግን እንዲህ ነበር። የኤምባሲያችን የቪዲዮም ይሁን የፎቶ ካሜራዎች የሙሉን እንቅስቃሴ ሙሉ ለሙሉ ፎቶ ሊያነሱ ፈቃድ አላቸው ይላል። ታሪክ ራሱን ይደግማል። እናቴ ሙሉ ታዲያ ከንፈሯን ሽርምም አድርጋ የተንኮል ፈገግታ ፈገጋለች። ማንንም አላያት ከሰይጣንና ከኔ በስተቀር። ትንሽ ወንድሜ አባቴን አለመምሰሉ አረ እንዲያውም ፈረንጅ በመምሰሉ አስቋት ሊሆን ይችላል።